ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? እኔ ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ትረፍርፍ ይበልልኝ። እናንተስ እንዴት ናችሁ? ደግ ናችሁ ወይ? አማን ናችሁ ወይ? ሁላችሁንም ሰላም ብያችኋለሁ። ሰላማችሁ ትረፍርፍ ይበልልኝ። እንኳን ደህና መጣችሁ። እንደዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ቻናሉን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደረጋችሁ ቻናሉን እንድትቀላቀሉ ስል በትህትና እጠይቃለሁ ማለት ነው። እንግዲህ ዛሬ ምርጥ ቡና እንጋብዛችሁ ነው። ቡናችንም እንድትጋበዙ ስንል እንጠይቃችኋለን። እንግዲህ በአይነት ብዙ አልሆነች ካላለ እስከ መጨረሻው ድረስ ካያችሁ ደግሞ እናንተ ደግሞ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ያው እንግዲህ እንደምታዩት የድል ፈንታሁንና የዩቲዩባችን 32,000 ሰብስክራይብ ያለው ቻናል ተከፋይ ነው። እንግዲህ ቻናላችን ድሌት የሆነው ማለት ነው። በሱም በክፉ መዳም አይስጣችሁ ማለት ነው። ክፉ መዳም አይስጣችሁ። እንግዲህ 32,000 ሰብስክራይብ ነው ድሌት ያደረገችብኝ ማለት ነው። የሚገርመው ነገር እናንተስ እስኪ መዳሟን ሰይጣንን ለእንትን ለማሳፈር እናንተ ደግሞ አዲሱን ቻናሌን ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከነበርኩበት እንደምትመልሱኝ አልጠራጠርም። አውቃለሁ ዩቲዩብ ብዙ ድካም አለው። አዎ ብዙ ድካም አለው። ብዙ ውጣና ውረድ ያስከፍላል። አዎ እኔም ከፍዬ ነው ውጣና ውረድን ከፍዬ ነው ከዚህ ደረጃ የደረስኩ ማለት ነው። ግን ከኔ ቻናል ደግሞ ብዙ ሰዎች ዋጋ ከፍለዋል ማለት ነው። ዋጋ ከፍለዋል ስላችሁ ዝም ብሎ ዋጋ አይደለም። ከሰዓት ጀምሮ ከሰብስክራይብ ጀምሮ ከብዙ ነገሮችን ለኔ ቻናል ያልተረባረበ ማንም የለም ብዬ አላስብም። አይዞሽ በርቺ፣ ነገ ትልቅ ደረጃ ትደርሻለሽ እያሉ ከጎን ሆነው ከፍ ሲያደርጉ የነበሩ እህት ወንድሞቼ ነው። እሱ ነው እኔ እያስታወስኩት ማለት ነው። ማለቴ ቻናል እንደሚዘጋ እንደሚከፈት አውቃለሁ። ግን ማለቴ ባልሆነ ነገር ሲዘጋባችሁ ደግሞ ትናደዳላችሁ ማለት ነው። ትናደዳላችሁ። እነዛ ነገ ትልቅ ደረጃ ሲጠብቁኝ የነበሩት ወንድሞች እህቶች ዛሬ የኔን ነገር ይህን ነገር ሲሰሙ የምን ያክል ነው የሚከፋቸው፣ የምን ያክል ነው የሚናደዱት ብላችሁ ታስባላችሁ? እስኪ በእኔ ቦታ ሆናችሁ እናንተ ደግሞ በእኔ ቦታ ሆናችሁ እስኪ ሁላችሁም ገምግሙት ማለት ነው። እና እኔስ ብዙ ጣና ወደ ከፍዬበታለሁ፣ ብዙ ነገር አድርጌበታለሁ። ይህ ቻናል ደግሞ አሁንም ነገር በእናንተ እዛ ደረጃ እንደሚደርስ አልጠራጠርም። ያው ተስፋ ያለመቁረጥ፣ ያው እናንተን ያለማጣት በአዲስ ህይወት መተንላችኋል ማለት ነው። እንግዲህ እናንተ ደግሞ በአዲስ ህይወት ስንመጣላችሁ ደግሞ አይዞሽ በርቺ ጠንክሪ እንደምትሉኝ አልጠራጠርም ማለት ነው። አውቃለሁ ላይመች ይችላል፣ ብዙ ነገሮች ሊኖሩ ይችላሉ። ግን ይህን ደግሞ ትልቅ ደረጃ ለማድረስ ደግሞ ምንም እንትን የሚላችሁ ነገር የለም ብዬ አስባለሁ ማለት ነው። ስለዚህ ሁላችሁም ተረባርባችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን እንድትቀላቀሉ ወይም ቻናሉን እንድታበረታቱኝ ስል በትህትና እጠይቃችኋለሁ ማለት ነው። የምሬን ነው። ነገ ትልቅ ደረጃ እንደምታደርሱኝ አውቃለሁ። ነገ ትልቅ ደረጃ እንደምታደርሱኝ አውቃለሁ። ነገ ከፍ ያለ ነገር እንደምታደርሱኝ አውቃለሁ።